በኢትዮ ቴሌኮም ሲም በሁለት ብር ለሁለት ሰዓታት ኢንተርኔት መጠቀም ይቻላል ወይንም አይቻልም የሚለውን ነው ዛሬ የምናየው። በሁለት ብር ብቻ ኢንተርኔት የቴሌግራም ገዝተን ማለት ነው ለሁለት ሰዓታት ኢንተርኔት መጠቀም እንችላለን ማለት ነው። እሱንም ዛሬ እንዴት እንደምትጠቀሙ ከአንድ እስከ መጨረሻ አሳያችኋለሁ ማለት ነው። ፓኬጁንም ከየት እንደምትገዙ የትኛው አፕሊኬሽን ላይ ገብታችሁ ይሄንንም ኮኔክት አድርጋችሁ ለሁለት ሰዓታት እንዴት እንደምታቆዩም በዚህ ቪዲዮ ውስጥ አሳያችኋለሁ ማለት ነው። ደግሞ ማሳሰቢያ ማለት ነው፣ ይሄን ቪዲዮ እስከ መጨረሻ ሳታዩ አይሰራም ምን የምትሉ ሰዎች ካላችሁ ተጠንቀቁ። ይሰራላችኋል ማለት ነው። በደንብ ይሰራላችኋል። እኔም እሱን እየተጠቀምኩ እገኛለሁ። እንዴት እንደምትጠቀሙ ደግሞ በዚህ ቪዲዮ ውስጥ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ እኔ በሮች ዲ ይባላለሁ። እዚህ ቻናል ላይ ቴክኖሎጂ ነክ ነገሮችንና ፍሪ ኢንተርኔት ኢትዮጵያ ውስጥ ተቀምጠን እንዴት እንደምንጠቀም እዚህ ቻናል ላይ እየለቀኩ እገኛለሁ። ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ሰብስክራይብ ስታደርጉኝ ደግሞ እኔ እንደዚህ አይነት ጸዴ ቪዲዮ ይዤላችሁ ከችላለሁ ማለት ነው። በዛውም የደወል ምልክቷንም መጫናችሁን እንዳዘጉ አዲስ ያለናችሁና አዲስ የሆናችሁም አንድ ላይ ይሄን ቪዲዮ ላይክ በማድረግ እንጀምራለን። ፒስ። ወደ ቪዲዮ። ይሄንንም ፓኬጅ ለመጠቀም በመጀመሪያ ዳታችንን እንከፍታለን ማለት ነው። እኔ በቴሌብር ነው የምገዛው ማለት ነው። ቴሌብር ስልካችሁ ላይ መኖር አለበት ፋሚሊያንስ። ቴሌብር ላይ ትገባላችሁ። የእናንተ ቴሌብር ላይ የቴሌብር አከፋፈት ከፈለጋችሁ ደግሞ ኮሜንት ላይ አንዳንድ ቁጥር ብቻ አስቀምጡልኝ። አየር ላይ ቪዲዮ ሰራላችኋለሁ። ቴሌብራችሁን ከገባችሁ በኋላ አር ታይም ባይ ፓኬጅ የምትለው ቦታ ላይ አንድ ጊዜ ነካ እናደርጋለን። ነካ ካረግን በኋላ ይሄኛውን ፓኬጅ የምትለው ጋር ነካ እናደርጋለን። አሁን ከዛን እንመልሳለን ማለት ነው። ወደዚህ ከመለስን በኋላ እዚች ጋር እንደምታዩት ፎር ዩ ስፔሻል ኒድ የምትለው ቦታ ላይ አንድ ጊዜ ነካ እናደርጋለን። ነካ ካረግን በኋላ ብዙ ፓኬጆች ይመጣሉናል። ወደ ላይ እናሳልፋለን። አየት እያደረግን ይሄውና ካሰለፍን በኋላ የአንድ ብርም ከፈለጋችሁ አለ ለአንድ ሰዓታት የቴሌግራሙ ማለት ነው። እነዚህ እንደምታዩት በጣም ዲስካውንት ናቸው ማለት ነው። በዚህ በአንድ ብር ብቻ ገዝታችሁ አሪፍ የሚያስጠቅማችሁ ነው ማለት ነው። ዛሬ ደግሞ የምናየው ፋሚሊያንስ በሁለት ብር ገዝተን የምንጠቀመው ነው ማለት ነው። እሱኛውም ደግሞ መጨረሻ ላይ ያለው ነው። እሱኛውን አንድ ጊዜ ነካ እናደርጋለን። ነካ ካረግን በኋላ ንግስት እንለዋለን ማለት ነው። ንግስት ካለን በኋላ ፔስ ብለዋል። ይሄውና ፓኬጁን መጥቶልኛል ገዝቼዋለሁ ማለት ነው። ከገዛን በኋላ ምን ይመጣልናል ማለት ነው። አንድ ጊዜ ወጥተን እንጠብቃለን ማለት ነው። የሆነ ፓኬጅ እዚህ ጋር ማምጣት አለበት። ስለሆነ ፓኬጁ እስከሚመጣልን ድረስ የምትጠቀሙትን አፕሊኬሽን ላሳያችሁ። አፕሊኬሽኑ ይሄኛው ነው። ቲኤልኤስ ታነል ትባላለች። ይሄኛውን የሚሽከረከረው ይሄው ከላይ እንደምታዩት ፋሚሊያንስ ፓኬጁ መጥቶልናል ማለት ነው። የገዛ ነው። ከዛን ይሄኛውን አፕሊኬሽን ያስፈልገናል ማለት ነው። ይሄው እንደምታዩት ቲኤልኤስ ታነል ምትሏል። እሱን ካረግን በኋላ ይሄኛውን አሁን ቴሌግራም ብቻ ነው የሚሰራልኝ አሁን የገዛሁት ፓኬጅ ማለት ነው ፋሚሊያንስ። እሱኛውን እንዳረሱ ይሄን ከገዛችሁ በኋላ ቲኤልኤስ ታነል ምትሏን አፕሊኬሽን ካወረዳችሁት በኋላ ላይ ነካ ታረጋላችሁ። ሆሙ ላይ ነካ ካረጋችሁ በኋላ ይሄኛውን ስክሪፕቶ ምልክቷን ነካ አንድ ጊዜ ካረጋችሁ በኋላ ይሄኛውን ለእናንተ እንደዚህ አይመጣላችሁም፣ እንደዚህ ነው የሚመጣላችሁ። ይሄኛው እንደዚህ ነው የሚመጣላችሁ። እንደዚህ ከመጣላችሁ ምን ታረጋላችሁ እናንተ ከከፈታችሁ በኋላ ይሄኛውን ነካ አንድ ጊዜ ማድረግ ነው። ነካ ካረግን በኋላ ይሄኛውን ካስተም ሜትድ የምትሏን ነካ እናረጋለን። አሁንም ነካ ካረግን በኋላ ፋሚሊያንስ እዚች ጋር እስና ሆስት የምትሏ ጋር ይሄን የምታዩትን ምንም ለማንም ሳታሳዩ ማስገባት ነው ማለት ነው። ይሄኛው ኮድ ብቻ መጠቀም ነው። ይሄን መጠቀም እንችለው ማለት ነው። ለሁለት ሰዓታት የሚያቆይልን ኮድ እቺኛው ብቻ ነች ማለት ነው። ኮሜንት ላይ ማስቀምጥላችኋለሁ። እዚህ ላይ የምታዩትም ማለት ትችላላችሁ። ከዛ እኔን ካረግን በኋላ አንድ ጊዜ ስልካችንን አውሮፕላን ሞድ እንከፍታለን። ከከፈትን በኋላ እንዘጋለን። ከዘጋን በኋላ አንድ ጊዜ ይሄኛውን ከፈለግን አውቶማቲካሊ ላይ እናደርጋለን ማለት ነው። ሰርቨሩ እንዲቀየርልን ምናምን ነገር ከዛን ስታርት ብቻ ማለት ነው ፋሚሊያንስ። እንደምታዩት ስታርት ብዬዋለሁ። እስቲ ኮኔክት ይሆናል ያዩ ነው። ስታርት ብዬዋለሁ እንደምታዩት። ይሄው ፋሚሊያንስ በመገባ ኮኔክት ሆኗል። ይሄው ሰዓት መጨመር ከፈለጋችሁ የኛውን የፕላስ ምልክቷን በቀይ ምናምን የነካውትን እሱን አንድ ጊዜ ካረጋችሁ በኋላ የኛውን ዋች ምለው እዚህ ጋር ስለሚመጣላችሁ እሱኛውን ዋች ማለት ነው ማለት ነው። ምንም ቀላል ነገር ነው። ይሄኛውን ራሳችሁ ፋይሉን ሰርታችሁ መጠቀም ትችላላችሁ ፋሚሊ